አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው? ኤሽ መናኢሽ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር ዱቄት አለ፣ ጨው፣ ሱካር፣ ካሜራ፣ ጅብና መብሩሽ፣ ዘባዲ፣ ወተት፣ ዘይት፣ ዛተር አለኝ ማለት ነው። አሁን ወደ አሰራሩ ሊጡን እናቦካለን። ተከታተሉ። አሁን ዱቄታችንን እንጨምራለን። ቤተሰብ ስማል ካሜራ፣ ሱካር፣ ጨው፣ ዘይት፣ ዘባዲ፣ ወተትን እንጨምራለን። ቤተሰብ አሁን ያውና ሊጤን በዛ መልኩ አቡቻለሁ። እንደምታዩት አጅናው ማሻአላ በሚያምር መልኩ ሆኖልኛል። አሁን እዚህ ጋር ዘይት ጨምሬበታለሁ። ሊጡን አድርጌ እንቦካልኛል ማለት ነው። ቤተሰብ ያውና ሊጤ አሁን ሲቦካልኝ ተመልሼ እመጣለሁ። ተከታተሉኝ አብራችሁ። ቤተሰብ አሁን እዚህ ጋር ዛተር አለኝ። ቤተሰብ እዚህ ጋር ዛተር አለኝ። እዚህ ጋር ገሰር አለኝ። ገሰረቴን ሰባ ብር ብስሚላ ዘይቱን እጨምርበታለሁ። ትብስ ሮማን እጨምራለሁ። የተሰባበረ መከሰራቴን እጨምርበታለሁ። ቤተሰብ አሁን ጅብናዬን አዘጋጃለሁ። እዚህ ጋር ጅብናዬ ላይ በቅዶነስ ጨምርበታለሁ። ቤተሰብ እዚህ ጋር ጅብና አለ፣ እዚህ ጋር ዛተር አለኝ፣ እዚህ ጋር ወተት አለኝ። ያውና ሊጤ በዚህ መልኩ ቦክቶልኛል። አሁን ወደ አሰራሩ
ጅብና ጨምርበታለሁ ማለት ነው ቤተሰብ። ያኔ ጅብና እንደ ፍላጎታችሁ። ምክንያቱም በአብዛኛው ጅብና ብዙም አይወዳለ፣ ጅብና ብዙም ይወዳል ማለት ነው። ያኔ እንደ ፍላጎታችን ማድረግ እንችላለን ማለት ነው። በነገራችን ላይ በጅብና ብቻ ካልሆነ አይሰራም ማለት አይደለም። ያኔ በፈለጋችሁት አይነት መስራት ትችላላችሁ። ያኔ አጅናው አሰራሩ በዚህ ጠሪቅ ሆኖ እንደዚህ ከውስጥ የምትጨምሩት የፈለጋችሁት መጨመር ትችላላችሁ። ጅብና ካሳ፣ ኑቴላ ኪዳ ያኔ ቤተሰብ አሁን እንደዚህ አድርጌያለሁ ጅብናዬን። እዛ እዚህ ከመሀል ላይ እንደዚህ ቆርጠዋለሁ ማለት ነው። ለምንድን ነው ንፋሱ ትንሽ መውጣት አለበት። እንደዚህ ክፍተት መኖር አለበት ማለት ነው ቤተሰብ። እዚህ ጋር ሴም አለኝ። ሴም ያኔ ሰሊጥ ማለት ነው። እየታመሰ ነው። አምሸዋለሁኝ ሞቅ ሞቅ አድርጌዋለሁ በመጥበሻ። እዚህ ጋር ወተት አለኝ። ወተቴን አመጣና እዚህ ጋር ቀባዋለሁ። ምክንያቱም ሴሙን ይይዝልኛል ማለት ነው። ያኔ አይወድቅብንም። ጠበቅ አድርጎ ከእንትኑ ጋር ይዘዋል፣ ከአጅናው ጋር ማለት ነው ቤተሰብ። አሁን ሴሜን አመጣና ከዚህ ጋር ጨምርበታለሁ። ከፈለጋችሁ ሀባ ሰውዳ ወይም ሀባ ሰውዳ ምን ነበር ጥቁር አዝሙድ ማድረግ ትችላላችሁ። ያኔ ግዴታ ሴም ብቻ መሆን የለበትም። የፈለጋችሁ እንትን አለማድረግም ትችላላችሁ። ያ የእናንተ ምርጫና ፍላጎት ነው። በደንብ እንዲይዝልን እንዳይወርቅብን ከፈለግ እንደዚህ እናድርገዋለን ማለት ነው ቤተሰብ። አሁን እንደዚህ አድርገናል። ከዛ ፍሩናችን ውስጥ እንጨምራለን ማለት ነው ቤተሰብ። ያውና ዛተርም ጨምሬበታለሁ እዚህ ጋር። እንደዚህ እንጠብቀዋለን። እናንተ ግዴታ እንደዚህ መጠበቅ የለበትም። በፈለጋችሁት ከላይም ባትሸፍኑትም ምንም ችግር የለውም። ያኔ እንደ ፍላጎታችሁ። እንደዚህ እንገለብጠዋለን ማለት ነው። ቤተሰብ ቪዲዮ ስትጀምሩ በላይክ ኮመንት ሀሳብ አስተያየታችሁ ይገነባኛል፣ ያበረታኛል እና ሀሳብ አስተያየታችሁ አይለይ። ወዳችሁና ፈቅዳችሁ ስለምትከታተሉ ቤተሰቦቼ ከልብ አመሰግናለሁ።
ውዶቼ የማወዳችሁ የማከብራችሁ የኔ ልዮች የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ሀሳብ አስተያየታችሁ በኮመንት አስቀምጡልኝ። ወዳችሁና ፈቅዳችሁ ስለምትከታተሉ ቪዲዮን ስለምታዩልኝ ብርታታ ስለምትሰጡ ከልብ ከልብ አመሰግናለሁ። ሁላችሁም ባላችሁበት አላህ ይጠብቃችሁ። ወዳችኋለሁ። አሰላሙ አለይኩም።